ባለ ልደት ወይም ልደተ ክርስቶስ አምላክ በትሕትና ዝቅ ያለበት፣ ሰው በታላቅ ክብር ከፍ ያለበት፣ እንዲሁም ሰማይና ምድር ሰውና መላእክት ሕዝብና አሕዛብ የታረቁበት፣ ለሞት ከመገዛት የዳንበት፣ ጨለማው ተወግዶልን የብርሃን ልጆች የሆንበት፣ የእባብ ራስ የተቀጠቀጠበት፣ ከምድር ወደ ሰማይ ያረግንበትና ከአምላክ ጋር ሆነን ለእግዚአብሔር ምስጋና ያቀረብንበት፣ ከነቢያት ኅብረት ጋር አንድ የሆንበት ታላቅ በዓላችን ነውና ድንቅ የተዋህዶ ምስጢር የተፈጸመበትን ይህንን ልዩ በዓል በመንፈሳዊ ስርዓት ማክበር ይገባናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ከዕድሜያችን ላይ ዕድሜ ጨምሮ ይችን ዕለት ይችን ሰዓት እንድንደርስ ፈቃድ ሆኖ በሰላም በጤና ለይች ለተቀደሰች ቀን ላደረሰን ላደረሳችሁ ክብርና ምስጋና አምልኮትና ወዳሴ ለሱ ይሁን። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሰን አደረሳችሁ። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ስለ ጌታችን ስለ ኢየሱስ ክርስቶስ ልደት እንነጋገራለን። ስለ ጌታችን ልደት ከመነጋገራችን በፊት ጾመ ኅዳር ምን እንደሆነ እንመለከታለን። ጾመ ኅዳር ከሰባቱ የአዋጅ አጽዋማት መካከል አንዱ ጾም ነው። ይህም ገናና ጥምቀት ዋዜማ ላይ የሚጾም ጾም ሲሆን በየዓመቱ የገናና የጥምቀት በዓላት ሲደርሱ በምዕመናን ዘወትር ከሚጠየቁ ጥያቄዎች መካከል አንዱ ጥያቄ ልደት ወይም ገና ገሃድ አለው ወይስ የለውም የሚል ጥያቄ ነው። ይህንን ጥያቄ ለመመለስ የተለያዩ ነገሮች ማየት አስፈላጊ ስለሆነ የሥርዓት መጽሐፋችን የሆነውን ፍትሐ ነገሥት መመልከት አስፈላጊ ነውና የልደትና የጥምቀት በዓላት ጾመ ኅዳር አላቸው። ፍትሐ ነገሥት መጽሐፍ አንቀጽ 15 ቁጥር 566 ስለሚያዘን ጾመ ኅዳር አለው። ይህንንም ለማስረዳት የገና ጾምን ተንትኖ መመልከት አስፈላጊ ስለሆነ የገና ጾም ከኅዳር 15 ጀምሮ እስከ ታኅሳስ 28 ባሉት ጊዜያት ውስጥ 44 ቀናት ይጾማል። እነዚህ 44 የጾም ቀናት በሶስት ደረጃ ይከፈላሉ። አንደኛው 40 ቀን የሚጾመው የጾመ ነቢያት ጾም ሲሆን፣ ሁለተኛ ደግሞ 3 ቀን የሚጾመው ጾመ አብርሃም ሶርያዊ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተው ወደዛ ሄድ ብትሉ ይላችኋል የሚለው ቃል የፈጸመ የአብርሃም ሶርያዊ መታሰቢያ ጾም ነው። ሶስተኛው ጾም 1 ቀን የሚጾመው ጾመ ኅዳር ነው። ስለዚህ በድምሩ 40 ቀን ጾመ ነቢያት፣ 3 ቀን ጾመ አብርሃም ሶርያዊ፣ 1 ቀን ጾመ ኅዳር ነው። በአጠቃላይ 44 ቀናት ይጾማል ማለት ነው የገና ጾም። በዚህ መሰረት የገና ኅዳር ከጾሙ ተያይዞ የተቀመጠ እንጂ ለብቻው የተቀመጠ ጾም አለመሆኑን ያሳየናል ማለት ነው። በዚህ መሰረት ታኅሳስ 28 ገና እና ጥር 10 ጥምቀት ሁሌም ይጾማሉ ማለት ነው። ይህ የሚጾመው ጾም ጾመ ኅዳር ተብሎ ይጠራል። ሁለተኛው በምዕመናን ዘንድ የሚጠየቁ ጥያቄዎች መካከል ሁለተኛው ጥያቄ ገናና ጥምቀት ረቡዕና ዓርብ ቢውሉ የፍስክ ምግቦች ይበላሉ ወይስ ይጾማሉ የሚል ጥያቄ ነው። መልሱ ይበላል ነው። ለምን ቢባል ፍትሐ ነገሥት የተባለው የሥርዓት መጽሐፋችን ምን ይላል የሚለውን በግልጽ መመልከት ያስፈልጋልና ፍትሐ ነገሥት አንቀጽ 15 ቁጥር 603 እንዳስቀመጠው ባለ 50 ልደት ወይም ገና እንዲሁም የጥምቀት በዓል
የዋሉባቸው ቀኖች ካልሆነ በስተቀር በየሳምንቱ ዘወትር ሮብና ሮቡ እንደሚጾሙ በግልጽ ያስቀምጣል። ስለዚህ ከዚህ እንደምንረዳ ሁልጊዜ የገና በዓል ረቡዕ ወይም ዓርብ ቢውል፣ ጥምቀትም እንዲሁ ዓርብና ረቡዕ ቢውል ሁልጊዜም የደስታ ቀን ናቸውና የፍስክ ምግቦች ይበላሉ ማለት ነው። በአጭር አገላለጽ ጥር 11 እና ታኅሳስ 29 ገናና ጥምቀት ረቡዕም ሆነ ዓርብ ቢውሉ የፍስክ ምግቦች ይበላሉ ማለት ነው። ስለዚህ በዘንድሮ በ2018 ዓመተ ምህረት የምናከብረው የልደት በዓል ረቡዕ ይውላል። ስለዚህ ማክሰኞ ጾመ ጋድ ሆኖ የቻለ አክፍሎ እስከ ሌሊት ጾሞ አስቀድሶ ፈስኮ የሚውልበት ቀን ነው ማለት ነው። ከዚህ በመቀጠል የልደተ ክርስቶስን አመጣጥ ስንመለከት እናታችን ቅድስት ድንግል ማርያም ለአረጋዊ ዮሴፍ ከታጨች በኋላ ናዝሬት ገሊላ ከምትባል ከተማ ትኖር በነበረበት ጊዜ ከዕለታት በአንድ ቀን ውሃ ቀድታ ስትመጣ መንገድ ላይ በመሄድ ላይ ያለች የእግዚአብሔር መልአክ ወደ እርሷ ቀርቦ ትጸንሲ አላት። እናታችን ቅድስት ድንግል ማርያም እርሷም ድምፁን ሰምታ መለስ ብላ ብታይ ታጠገቧ ምንም የሚታይ ነገር የለም። የምታየው ነገር ባለመኖሩም አዳም አባቴንና ሔዋን እናቴን ያሳታት ጠላት ይሆናል እንጂ ሌላ ምን ይሆናል ብላ አሰበችላል። ዳግመኛም አሁንም ትጸንሲ የሚል ድምፅ ሰማች። ይህ ነገር ደጋገመኝ። እንዲህ ያለውን ነገር ከቤተ መቅደስ ሆነው ሊረዱት ይገባል በማለት ከቤተ መቅደስ ገብታ ወርቅና ሐሩን እያስማማች መፍተል ጀመረች ይላል በነገረ ማርያም ላይ እንደተገለጸው። በዛን ጊዜ መልአኩ ቅዱስ ገብርኤል በአምሳለ አረጋዊ ተገልጾ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ከሴቶች መካከል አንቺ የተባረክሽ ነሽ አላት። ድንግል ማርያም እንዲህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል ብላ ጠየቀችው። በዛን ጊዜ መልአኩ መልሶ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ የሚወለደው ከሴቱ ቅዱስ አንዱ ቅዱስ ነው፣ እርሱም የእግዚአብሔር ልጅ ይባላል አላት። እርሷም ይህን ነገር እንደምን ይሆንልኛል ወንድ ሳላቅ አለችው። በዛን ጊዜ መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል አላት። እርሷም የመልአኩን ቃል ተቀብላ እንደ ቃልህ ይደረግልኝ አለችው። በዚያን ጊዜ አካላዊ ቃል በገብረ መንፈስ ቅዱስ ተጸነሰ ይላል በሉቃስ ወንጌል ምዕራፍ 1 ቁጥር 28 እስከ 29 እንደተገለጸው ማለት ነው። ከዚያም በኋላ ንጉሥ አውግስጦስ ቄሳር ሕዝቡን ቀረጥ ለማስከፈል እንዲያመቸው በእስራኤል ሀገር ውስጥ ይኖሩ የነበሩ ሰዎችን ለማወቅ ቆጠራ እንዲደረግ አዘዘ። ሕዝቡም ለመቆጠር ወደ ትውልድ ስፍራው መጓዝ ጀመረ ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም የንጉሱ የዳዊት ዘር ሐረግ ስለነበራት ግዛቱ ወደ ነበረችው ወደ ቤተልሔም ከአረጋዊ ዮሴፍ ጋር ሄደች። በዚያም ሳሉ እመቤታችን የመውለጃዋ ቀን ደረሰ ይላል። ሆኖም ከተማዋ ትንሽ ስለነበረች ለመመዝገብ የመጣው ሕዝብ ብዙ ስለነበረ ማረፊያ ቦታ ልታገኝ አልቻለች። አረጋዊ ዮሴፍ ከብዙ ድካም በኋላ ከብቶች የሚያርፉበትን በረት አግኝቶ እመቤታችንን በዛ አስቀመጣት። በከብቶች በረት ውስጥ ሳሉ እመቤታችን የመውለጃዋ ጊዜ በመድረሱ ጌታችን ኢየሱስ ክርስቶስን ወለደችው። በጨርቅ ጠቅልላ በበረት ውስጥ አስተኛቸው ይላል። በዚያን ሌሊት በቤተልሔም ይኖሩ የነበሩ እረኞች ከብቶቻቸውን ሲጠብቁ የእግዚአብሔር መልአክ በእረኞቹ አጠገብ ቆመ ይላል። የእግዚአብሔርን ብርሃን በዙሪያቸው በራ፣ በጣም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስ የሚል ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ጌታና እግዚአብሔር የሆነ መድኃኒታችን ኢየሱስ ክርስቶስ ነው። እናንተም ባገኛችሁት ጊዜ ምልክቱ እንዲህ ነው፣ ሕፃን በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው።
ድንገትም ከዚያ መልአክ ጋር ብዙ የሰማይ መላእክት እግዚአብሔርን እያመሰገኑ መጡ ይላል። እረኞችም እርስ በራሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርም የገለጠልንን ይህንን ነገር እንወቅ ተባብለው ሄዱ። ድንግል ማርያምና ዮሴፍን በከብቶች በረት አገኟቸው። ሕፃኑን ባዩት ጊዜ የነገሯቸው እውን መሆኑን ስላዩ በጣም ተደነቁ ይላል። እረኞቹም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ክብር ይሁን፣ በምድርም ለሰው ልጆች በጎ ፈቃድ ሆነ ብለው እያመሰገኑ እያከበሩ ወደ መጡበት ተመለሱ ይላል በሉቃስ ወንጌል ምዕራፍ 2 ቁጥር 15-18 እንደተጠቀሰው። ሰብአ ሰገልም የእግዚአብሔር ልጅ የተወለደበትን ዋሻ የሚያመለክት ኮከብ እየመራቸው ከምስራቅ ወደ እርሱ መጡ ይላል። ስለ አምላክ መወለድ አስቀድመው ያውቁ ነበርና ኮከቡን ተከትለው ኮከቡ እየመራቸው ልጁን ይፈልጉት ነበር። ንጉሥ ሄሮድስ ሕፃኑን ስለሚሹት ጠቢባን ሰዎች ሲሰማ ቀደም ብሎ ወደ ቤተ መንግሥቱ ጋበዛቸው። እንደነርሱም ጌታችን ኢየሱስ ክርስቶስን ለማምለክ እንደሚፈልግ በመግለጽ ልጁን ሲያገኙት ወደ እርሱ ይዘው እንዲመጡ ጥበኞችን ጠየቃቸው። ሄሮድስ ግን ዙፋኑን ሊወስድ ይችላል ብሎ በመፍራት ጌታ ኢየሱስ ክርስቶስን ለመግደል ፈልጎ እንጂ ሊያመልከው አልነበረምና ሰብአ ሰገልም በኮከብ ተመርተው ቅድስት ድንግል ማርያምን ዮሴፍና ጌታ ኢየሱስ ክርስቶስ ወደ ነበሩበት በረት በደረሱ ጊዜ በጉልበታቸው ተንበርክከው አምላክነቱን በመረዳትም ለሕፃኑ ሰገዱለት ይላል። ዕጣን፣ ወርቅና ከርቤ የእጅ መንሻ አድርገው አቀረቡለት። ሆኖም ግን ወደ ሄሮድስ ተመልሰው አልሄዱም። ሄሮድስ ኢየሱስን ሊጎዳ እንደሚፈልግ የሚያስጠነቅቅ ሕልም አስቀድሞ በራእይ አይተው ነበርና ይልቁንም በተለየ መንገድ ወደ ትውልድ ሀገራቸው እንደተመለሱ ቅዱሳት መጻሕፍት ይናገራሉ። ከዚያን ጊዜ ጀምሮ የጌታችን መድኃኒታችን ኢየሱስ ክርስቶስን ልደት በመላ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በድምቀት ይከበራል። እርሱ ለእኛ መድኅን ነውና ለ5500 ዘመን በዓለም ላይ ሰልጥኖ የነበረውን ጨለማ ያስወግድ ዘንድ እግዚአብሔር አምላክ ፍጹም ሰው ሆኖ መጣ። ከቅድስት ድንግል ማርያም የተወለደው አማናዊ ብርሃን ፀሐይ ጽድቅ ክርስቶስ በሥጋ ተገለጠ። ቅዱስ ኤፍሬም በውዳሴ ማርያም እንዳለው በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ወጣላቸው። ቀዳሚ ቃል ኢየሱስ ክርስቶስ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው በሆነ ጊዜም ቅዱሳን መላእክት በቤተልሔም ተገኝተዋልና የሰማይ መላእክት በድንገት መጡ እንዳለው ቅዱስ ሉቃስ በድንገት መባሉ አመጣጣቸው ቀድሞ ቅዱሳን መላእክት አመጣጣቸው ጻድቃንን ለመርዳት፣ ሰማዕታትን ከስለት ለመታደግ፣ የተቸገረውን ለማጽናናት ነበርና ዛሬ ግን ስለ ሰው ፍቅር ከሰማይ የወረደውን በጎል በበረት የተጣለውን በጨርቅ የተጠቀለለውን አምላክ ከሰው ልጆች ጋር በአንድነት ለማመስገን መጡ እንጂ እንዳለ ሰውና መላእክት ንጉሥ ክርስቶስን ያመሰግኑ ዘንድ ተባበሩ እንዲል መላእክት በተፈጥሯቸው የማይሞቱ ሕያዋን ሲሆኑ ሰው ደግሞ ሟች ሲሆን ሞት የሚስማማው ሲሆን በጌታችን ልደት ግን መላእክትና የሰው ልጅ በአንድ ማህበር በአንድ ቃል ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል ማለት ነው። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና እንደተጀመረ ያሳያል ማለት ነው። አንድነታችን እንደማይቋረጥና በሰማይ እንደሚቀጥል አረጋዊ መንፈሳዊ ሲገልጠው በእኛ በደቂቀ አዳምና በቅዱሳን መላእክት መካከል ልዩነት የለም ይላል። ይኸውም የሆነው በጌታችን መወለድ ምክንያት ነው። በጌታችን ልደት ምክንያት እኛም ዳግመኛ ተወለድን። ልደተ ክርስቶስ አምላክ በትሕትና ዝቅ ያለበት፣ ሰው በታላቅ ክብር ከፍ ያለበት ነው ብሏል። በልደቱም ሰማይና ምድር፣ ሰውና መላእክት፣ ሕዝብና አሕዛብ ታርቀውበታልና የጌታችን ልደት የእኛም የክርስቲያኖች ሁሉ ልደት ነው። ታላቁ የቤተ ክርስቲያን አባት ሊቁ
ቅዱስ ባስልዮስ ዘቂሳርያ ይህንን ምስጢር ሲገልጥ የክርስቶስ ልደት የመላው ሰው የልደት ቀን ነው ሲል መስክሮለታል ማለት ነው። ሊቃውንት እንዳስተማሩን እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና ዓለምን ያዳነበት ምስጢር ከምስጢራት ሁሉ በላይ እንደሆነ ሊቃውንት ቤተክርስቲያን ይናገራሉ። ይህንን ምስጢር ከማድነቅ ሌላ ሊናገሩት አይቻልምና ሊቁ ቅዱስ ዮሐንስ አፈወርቅም በመገረም ይህንን ጥበብ እንዲህ ሲል እንደገለጸው ሊቃውንት ይናገራሉ። ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረው እርሱ ሕፃን ሆኗልና እኔ ፈጽሜ ያደንቃለሁ። ከሰማይ ሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከሥጋዊ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰሪ እርሱ በጨር ተጠቀለለ። ይህንን ወዷልና በማለት በሃይማኖተ አበው ዘዮሐንስ አፈወርቅ ላይ እንዲህ ብለው ሊቃውንት ቤተክርስቲያን ያስቀምጠውታል። ቅዱስ ዲዮስቆሮስም በቅዳሴው ላይ የእግዚአብሔርን ሰው የመሆን ምስጢር እንዲህ በማለት አመስጥሮታል። በእንስሳት በረት ተጨመረ፣ የንጉሡንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃናት አለቀሰ በማለት በቅዳሴ ዲዮስቆሮስ ላይ እንዲህ ብለው አመስግነውታል። በዚህ በታላቁ በዓላችን የምናደንቀው ሌላው ምስጢር እግዚአብሔር ወልድ በቅድስት ድንግል ማርያም ማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ረቂቅ ምስጢር ነው። ሊቃውንት ቤተ ክርስቲያን ይህንን ድንቅ የሥጋዊ ምስጢር ግሩም እጹብ እያሉ ያደንቁታል ይላል። ሐዋርያውያን አበውን ተከትለው ከተነሱ ቤተ ክርስቲያን ጠበቦች መካከል አንዱ ቅዱስ ሄራኔዎስም አንደኛ የእመቤታችን ዘላለማዊ ድንግልና፣ ሁለተኛ ድንግል ማርያም አማኑኤል ጌታን መውለዷን ፈጣሪዋን መውለዷን፣ ሶስተኛ የማይሞተው አምላክ መሞት በእግዚአብሔር የዝምታ ሸማ የተጠቀለሉ ሶስት ምስጢሮች መሆናቸውን ይናገራል። እንዲሁም ኢትዮጵያዊ ቄርሎስ የተባለ አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ድርሰቱ ላይ ይህንን ድንቅ የተዋህዶ ምስጢር በሚከተለው መልኩ ገልጾታል። ሶስቱ ደጆች ያልተከፈተ የአብን ልጅ ጥበብ አደንቃለሁ በማለት ጽፏል። አንደኛ ያለመለወጥ በሕቱም ድንግልና መወለዱ፣ ሁለተኛ የመቃብሩን ደጅ ሳይከፈት በመነሳቱ፣ ሶስተኛ ደቀ መዛሙርቱ ተሰብስበው ወዳሉበት ቤት በተዘጋ ቤት በመግባቱና በሩን ሳይከፍት በመውጣቱ ስለ እነዚህ ሶስት ደጆች ልቤ አደነቀች በማለት ሊቃውንት ቤተ ክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥበብ ምስጢር ያደንቁታል። በአጠቃላይ ባለ ልደት ወይም ልደተ ክርስቶስ አምላክ በትሕትና ዝቅ ያለበት፣ ሰው በታላቅ ክብር ከፍ ያለበት፣ እንዲሁም ሰማይና ምድር ሰውና መላእክት ሕዝብና አሕዛብ የታረቁበት፣ ለሞት ከመገዛት የዳንበት፣ ጨለማው ተወግዶልን የብርሃን ልጆች የሆንበት፣ የእባብ ራስ የተቀጠቀጠበት፣ ከምድር ወደ ሰማይ ያረግንበትና ከመላእክት ጋር ሆነን ለእግዚአብሔር ምስጋና ያቀረብንበት፣ ከነቢያት ኅብረት ጋር አንድ የሆንበት ታላቅ በዓላችን ነውና ድንቅ የተዋህዶ ምስጢር የተፈጸመበትን ይህንን ልዩ በዓል በመንፈሳዊ ስርዓት ማክበር ይገባናል። የዚህን ዓመት የገና በዓልም ሌሊት ከማህሌቱና ከቅዳሴው በመሳተፍ ቀን ደግሞ ከተቸገሩ ሰዎች ጋር አብሮ ጾሙን በመፍታት እንድናሳልፍ የእግዚአብሔር መልካም ፈቃዱ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። በዓሉን የሰላም የጤና የፍቅር የመቻቻል የመተሳሰብ በዓል ያደርግልን ዘንድ ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።